ሰበር ዜና በጥቅምት ወር ብቻ በምስራቅ አርሲ ሀገረ ስብከት 25 ሰዎች ተገድለዋል ተባለ። በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመው ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተውን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ጥቅምት 19 ቀን 2018 ዓ.ም ከሰዓት በኋላ መረጃውን አድርሶናል። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያንን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። በጉዳዩ ላይ ማረጋገጫ እንዲሰጡን ወደ ሀገረ ስብከት ጥያቄ ያቀረብን ሲሆን በስተመጨረሻ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ታምራት ወልዴ በስልክ አግኝተናቸው ማብራሪያ ሰጥተውናል። ሊቀ ሕሩያን ታምራት ወልዴ በሀገረ ስብከቱ የተለያዩ ወረዳዎችን የደረሱ ጥቃቶችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ ከየወረዳው ቤተ ክህነት ጽሕፈት ቤቶች ሪፖርት ሲሰበስብ ቆይቷል። ዛሬ ጥቅምት 19 ቀን 2018 በጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን ገልጸዋል። በዚሁ መሰረት ጥቅምት 19 ቀን 2018 ዓ.ም ለመንበረ ፓትርያርክ ጽሕፈት ቤት በደብዳቤ ሪፖርት መላካቸውን ገልጸውናል። ሀገረ ስብከቱ ባደረሰን ሪፖርት መሰረት በምስራቅ አርሲ ሀገረ ስብከት የሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙን ገልጸዋል።